ይሄን ቁርስ ለመብላት ከ200 ብር በላይ አታውጡ። ያው ለሁለት ሰው እንዴት እንደምንሰራ እናያለን። ሃይ ሰላም፣ እንዴት ናችሁ? ጊዜ ነኝ ቆንጆ ቁርስ በመስራት ነው የምታወቀውና ዛሬ ደግሞ እንደዚህ የሚያምር ቁርስ እንሰራለን። አንድ ፍሬ ሽንኩርት ነው የተጠቀምኩት፣ ቀይ ሽንኩርት። ከዛ እዚህ ጋር የተፈቀፈቀ አንድ ፍሬ አነስ ያለ ካሮት ተጠቅሜያለሁኝ። ከዛ እዚህ ጋር ደግሞ 2 የተፈቀፈቀ ቲማቲም፣ እዚህ ጋር አንድ ፍሬ ሽንኩርት፣ ጫው። ብዛቱን የምነግራችሁ ዋጋውን እንድትሰሩት ነው ማለት ነው። ከዛ እዚህ ጋር ስልሳችን ላላ እንዲል ውሃ እናደርጋለን። ውሃ ግዴታ ነው፣ አልበዛ ስልሱ ድርቅ ነገር ነው የሚለው። 3 እንቁላል ተጠቅሜያለሁ። እንቁላል 30 ብር፣ 3ቱ 90 ብር ማለት ነው። ከዛ እንደዚህ በጣም አናቀላቅለው፣ ነካ ነካ እናደርገዋለን። ለየት የሚያደርገው እዚህ ጋር ቺዝ ነው። ይሄ ክሬም ቺዝ ነው፣ ቤት ውስጥ ነው ያዘጋጀሁት። ይሄ የምታዩት ከግማሽ ሊትር እዚህ ላይ ተጠቀምኩት፣ ከግማሽ ሊትር ያወጣሁት ክሬም ቺዝ ነው። ግማሽ ሊትር ወተት 50 ብር ነው። እንግዲህ ስሩ ሂሳባችሁን። ከዛ እንደዚህ ክድ እናድርገን ትንሽ በሰል እናደርገውና እንደዚህ ቆንጆ በጣም የሚያምር ውጪ ላይ የማታገኙትን አይነት ቁርስ ቤታችሁ እንደዚህ ሰርታችሁ ብሉ። መልካም ቀን ይሁንላችሁ። ባይ